በጣም ከባዱ ስኬት በሌላው ሰው ውስጥ በሌላው ሰው ልብ ውስጥ መታወስ ወይም ለሌላው መኖር። ይሄ በጣም ከባድ ስኬት ነው። ባይዘው ስለሚከብድ ነው። ካለህ ቀንሰህ መስጠት በጣም ከባድ ነው። ወዳለህ መጨመርማ ቀላል ነው። መጎተት እኮ ነው። መተው ከባድ ነው። ካለህ እንዳይኖር ማድረግ ማለት ነው። ከዛ አንፃር ጀግና ማለት ውዱን ስኬት የሚያስብ ነው። ርካሹን ስኬትማ ሰልፊሽ መሆን እኮ ርካሽ ነው። ራስ ወዳድ መሆን እኮ በጣም ርካሽ ስኬት ነው። ግን የሚወዱትን መስጠት በጣም ከባድ ስኬት። ከዛ አንፃር እስልምና ወይም ፉርቃን ሚዛን ይሄ ዘመን ባለፉት 1400 ዓመቶች ውስጥ የታየው ስልጣኔ በሙሉ ከሐሳብ ጋር ከእውቀት ጋር የሚገናኝ ስልጣኔ ነው። ከ7 ሴንቸሪ እስካሁን ስልጣኔዎቹ በሙሉ ስታዩዋቸው ከሐሳብ ጋር ይገናኛሉ። ስለዚህ ከሐሳብ ጋር የሚገናኝ ሃይማኖት ሆኖ የመጨረሻው ነብይ መልእክት ከሐሳብ ጋር ማሰብ ከሚችሉ አካሎች ጋር የሚገናኝ ሚዛን ሆኖ ሲመጣ ለሚያስቡት ይቀርባል፣ ከማሰብ ላነሱት ይርቃል። ስለዚህ ይሄኛው ዓለም ሁለት መልክ አለው። ጥቂት የሚያስቡ ሰዎች ብዙዎች እንዲያስቡ ሲያደርግ፣ ጥቂት የሚያስቡት ብዙዎች እንዲያስቡ ሲያደርግ እስልምና ይሆናል። ጥቂት ጥቂት የሚያስቡት ብዙዎች እንዳያስቡ ሲሆን ዌስተርን ሲቪላይዜሽን ይሆናል። እንዴት? ቆይ እንዴት? ጥቂት ኢሊትስ መንጋ የሚባል ብዙ የሚሸምት እና ጥቂት የሚጠቀም የሚባለውን ዓለም ሲከስቱ ጥቂት የሚያስቡት ብዙዎቹ እንዳያስቡ የሚያደርጉት እንዴት ነው? ዶክተር ይሆናሉ ሰዎቹ አይደለም። የሚከራከሩት መልስ በሌላቸው ጉዳዮች ነው የሚሆነው። ለምሳሌ ህገወጥ ውርጃ ልክ ይሁን ኤክስ ይሁን የሚል ክርክር የሆነ ዶክተር የፈለገ ተቃራኒ ጽንፍ ይዞ ቢከራከር መልስ አለው? ማሳመኛ አለው? ምንም መልስ የሌለው ክርክር እነሱ ስላደረጉ ሳቲስፋይድ ይሆናሉ። ስላደረገ ስለተሟገተ nothing else። ስለዚህ ብዙሃኑ ተከታይ ነው የሚሆነው። ብዙ ተከታይ እንዲፈራ የሚያደርግ ሲስተም ግን በእውቀት በታሰረ ሲሆን ዌስተርን ሲቪላይዜሽን ይሆናል። ጥቂት የሚያስቡ ግን ብዙዎች እንዲያስቡ ሲያደርግ ፉርቃን ይሄ ሃይማኖት አብርሃሚክ ብሎ ሲጀምር ገና ከአብርሃም እስከ መሐመድ ባለው ሰለላሁ ዐለይሂ ወሰለም ባለው አሳሰብ ውስጥ ያለ ተውት ነው። በዛ አንፃር እንግዲህ ዛሬ የተሰማኝ ሰላም ከምን አንፃር ነው? ባጭሩ አንድን ሰው ለመሆን ብዙ ሰው መገኘት እጅግ ውዱን ማንነት ነው የሰጣችሁ። አላስደሰታችሁኝም፣ ሰላም ሰጣችሁኝም። ለዚያ ነው። አመሰግናለሁ።